አቢሲኒያ ገብረ ጊዮርጊስ እባላለሁ። ከ3 ዓመታት በኋላ ለመጀመሪያ ጊዜ ተወልጄ ወዳደኩባት ከተማ ለመመለስ ራሴን ሳዘጋጅ ደስታና ጭንቀት የቀላቀለ እንግዳ የሆነ ስሜት እየተሰማኝ ነው። ስደርስ የሚጠብቀኝ ነገር እርግጠኛ ለመሆኔ ጭንቀቴን በጥቂቱም ቢሆን ጨምሮታል። ለድንቅ ቲቪ ይህንን ተልእኮ ተቀብዬ አንድ ልዩ ፕሮግራም ለማዘጋጀት መንገድ ጀምር ጉዞዬ ግራ መጋባትና የደስታ ስሜት የቀላቀለበት ነበር። ይህ ጉዞዬ ወደ ሰሜናዊቷ ኮከብ መቀለ ከተማ ነው። የአሸንዳ በዓልን ከረጅም ጊዜ በኋላ ስናከብር ያለውን ልዩ ስሜት ከህዝቤ ጋር ልጋራ ነው። አሸንዳ ዓመታዊ ፌስቲቫል ሲሆን መነሻውም በኢትዮጵያ ሰሜናዊ ማዕዘን በአብዛኛው የትግራይ አካባቢዎች ነው። አሸንዳ ማለት ከ80 እስከ 90 ሴንቲሜትር ቁመት ባለው ረጅም አረንጓዴ ለምለም ሳር ስያሜ የተሰየመ ነው። ለመጨረሻ ጊዜ መቀሌን ከነሙሉ ደስታዋን ያገኘኋት ከ3 ዓመታት በፊት ነበር። ጦርነትና ኮሮና ተደምሮ ከመወዳቸው ሁሉ አርቆኝ ቆይቷል። ጥሎት ሄደው ጠባሳ ማሰብ ጉዞዬን ከባድ አድርጎብኛል። ቢሆንም ግን ሐሳቤ የፈጠረብኝን እንግዳ ስሜት ለመጋፈጥ ራሴን አዘጋጀው። በስተመጨረሻ ግን እግሬ ትግራይ እንደረገጠ የገባኝ ነገር ቢኖር ይህ ለድንቅ ቲቪ ብዬ የሰራሁት ዝግጅት ብቻ እንዳልሆነ ነው። የራሴ ታሪክ ነው በግልጽ የታየበት። በተገኘሁባት ጊዜም ይህ ስፍራ ምን ያክል ከነፍሴ ጋር የተዋሃደ እንደሆነ ነፍሴም ይህንን ስሜት ምን ያክል ተጠምታ እንደቆየች ተረድቻለሁ። ማንነቴን በድጋሚ ማግኘትና ወደ ቤት የመመለስ ስሜት ሲሰማኝ በውስጤ ሰላምና መረጋጋት ሰፍኗል። በየአቅጣጫው የህዝቡ ጽናት ይማርከኝ ነበር። በሚያስደንቅ ሁኔታ የጦርነቱ ጠባሳ ከጀርባ የደበዘዘ ይመስላል። ይልቁንስ እንደገና የመወለድ ስሜት ነበር። ሳቅና ደስታ በየማዕዘኑ ተስተጋብቷል። ወሰን የለሽ ፍቅራቸውና ደስታቸው ላያቸው ሁሉ ይጋባ ነበረ። በዚህ ሁሉ ደስታ መሃል ጭንቀቴ ተረስቶ ራሴን በደስታ ማዕበል ስንሳፈፍ አገኘሁት። በዚህ መነቃቃት ውስጥ ከህዝቡ አንድ ነገር ተገነዘብኩ። እኔ ሆዴን በሆዴን ይዤ ሰው ሁሉ ግን ያለፈውን ረስቶ ምን ያክል በይቅርታ ስሜት ወደፊት በሰላም ለመጓዝ ያለውን ጉጉት አይቻለሁ። ጽናታቸውና እምነታቸው ጥልቅ እውነታን ያበራል። ጥላቻን አጥብቆ መያዝ ህይወትን ከማወደስና ከማጣጣም መንገድ ጋር ሲወዳደር እዳው ገብስ ነው። አሸንዳ በሃይማኖታዊ አከባበር ላይ ተመሰረተ ቢሆንም የሚያስተጋባው መልእክት ሰፊ በመሆኑ እንደ ሀገራዊ በዓልነት በሰፊው ይከበራል። የድንግል ማርያም እርገትን ለመዘከር ሴቶች ከትግራይ ጫፍ እስከ ጫፍ አንድ ሆነው በአንድ ድምጽ ያስተጋባሉ። እኔም ልክ እንደማንኛውም የትግራይ ሴት ሁሉ ፌስቲቫሉን የሚጀምረው ጥንቃቄ በተሞላበት መንገድ ጸጉሬን ጋሜ በመሰራት ነው። እነዚህ የሚያማምሩ የጸጉር አሰራሮች ወደ በዓሉ ከመግባታችን በፊት መሰራት ያለብን ናቸው። እኔ የተሰራሁት የጸጉር ስታይል ጋሜ ይባላል። ጋሜ ለአሸንዳ ጊዜ ብዙ ጊዜ ያላገቡ ሴቶች ነው እንደዚህ የሚሰሩት። ይህንን የጸጉር አሰራር መርጫለሁ። አሁን አሸንዳ ለማክበር ዝግጁ ነኝ ብዬ አስባለሁ። እሺ፣ አመሰግናለሁ። መልካም በዓል። ወደ ገበያ ልንወጣ ነው። ከጸጉር ስራ በመቀጠል ዝግጅቱ የሚቀጥለው የባህል ልብሶችን በመምረጥ ነው። የድንቅ ቲቪ ተመልካቾቻችን አሁን ደግሞ የአገር ባህል ልብስና አንዳንድ ጌጣጌጦች መግዛት ስላለብን አብረን ወደ ገበያ እንሄድና ከኛ ጋር ቆዩ። እዚህ የገበያ ስፍራ ውስጥ ብዙ የልጅነት ትዝታዎች አሉ። በየሱቁ ያሉ ውብ አልባሳቶች ምርጫዬን አስቸጋሪ እንደሚያደርጉት እየታወቀ ነው። እነዚህ ስፍር ቁጥር የሌላቸው ውብ አልባሳቶች በተለይ አሸንዳ ለምታከብር ሴት ልጅ የህልሟን ልብሶች የምታገኝበት ስፍራ ነው። ሰላም ተሐና ዶዕል ኻትን ነይና ናሸንዳ ኸዳን ንገዝዶ ነይዶ استريانا
استاري نتلولت ቆንጆ ትልዮ እሺ እዝባሉ ያው ይሄ ቀሚስ ድርባድር ይባላል ብዙ ጊዜ ለአሸንዳ ጊዜ ነው በአሸንዳ ወቅት ነው በብዛት የሚለበሰው ማለት ነው 1500 ነው ዋጋው ይሄም ለአሸንዳ በአሸንዳ ጊዜ ነው የሚለበሰው መነን ይባላል አቦጀዲ ነው መነን ይባላል አዎ የተጠለፈ ነው ይሄም ሌላ ምርጫ ነው ማለት ነው ሰላም ከመውዕል ኻትን በጥቁር ማለት ነው ለአሸንዳ ጊዜ ይለበሳል ይሄም የራያ ልብስ ነው የሚባለው በነጭ ማለት ነው ይሄ ቀሚስም እንደምታዩት በጣም ነው የሚያምረው በጣም ነው የወደድኩት አጥጥር ይባላል ስሙ የሚገዛውን አይነት ልብስ ባልወስንም የሚበቃኝን አማራጭ ስለያዝኩኝ አሁን ቀጥታ ወደ ጌጣጌጥ ገበያ መንቀሳቀስ አለብኝ ብዬ አሰብኩ Beklenda geschewele belai Onyelish kalanchi malai Sitarash na ilenka dasi Satabiki bingudasi Asabish bilahati bazaw Manfasish fikri gazaw Sabayish ullun yasmama Aksuma witnesh anchima ወደዛ ከመሄዴ በፊት ግን በመንገዴ ላይ ስላሽንዳ በዓል ያላትን ስሜት የምታጋራኝን አንዲት ሙስሊም የአበሻ ልብሶች ሱቅ ባለቤት አገኘው አሸንዳ በሙስሊምም በክርስቲያንም ያው እኩል ነው ሙስሊሙም ከክርስቲያን ጋር የሚያከብረው በተለይ እዚህ መቀሌ ከተማ ማለት ነውና በጣም ደስ የሚል ነውና ምንድነው የሚሰማው እኔ ደስተኛ ነኝ ደስ ስለሚለኝ ያሸንዳ በዓል ማለት ነው በዛ በስራችን ላይ ማለት ነው ቀጣይ አመት ደግሞ በዚህ ከፍ ብሎ ሁሉም ህዝብ ወደ ዛ ውጭ ሀገር ያለው ሆኖ በሙሉ ገብተው እዚህ ትግራይ ላይ መቀሌ ላይ ባያከብረው ደስ ይለኛል እውነት ነው ሁላችንም የምንመኘው ይሄንን ነው ሙስሊምና ክርስቲያኑ በሰላምና በፍቅር ለዘመናት ኖረዋል አሁንም ይኖራሉ በጣም ደክሞኛል በጣም ብዙ ቦታ ነው ሄድኩት በዛ ላይ በጣም ፀሐይ አለ ግን እንደዛም ሆኖ በጣም ደስ የሚል ቫይብ ነው ያለው በጣም በዓል ይላል ካሁኑና እኔም ከ3 አመት በኋላ ነው ያከበርኩ ያለው አሸንዳ እዚህ መቀሌ መጥቼ በጣም ደስ ብሎኛል ግን ደክሞኛል at the same time ዘመናትን አስቆጥሮ ይብቃል አሁን ደግሞ ያበሻ ልብሴን አልወሰንኩም ግን ካሉት ካየኋቸው አንዱ እንደዛለው ብያለሁ ጌጣጌጥ ደግሞ ያለው ወደዛ ውስጣችሁና እዛ ያለውን ነገር ደግሞ አሳያችኋለሁ ከኛ ጋር ቆዩ በጣም ሰፊ ገበያ ነው እውነት ለመናገር ቤቱ ጋር መሄድ እንዳለብኝ ራሱ አላውቅም የሆነ ሰው መጠየቅ አለብኝ ሰላም አበይ ግን ዝና خصادنا አዝሚ መሸጥ ሬዲዮ በወገን በመጨረሻም ትንሽ ተንከራትቼ የጌጣጌጥ ገበያውን አግኝቻለሁ ይህ ገበያ ታሪካዊ የሆኑ ጌጣጌጦች ስብስብ መገኛ ነው በአሸንዳ ጌጣጌጦች ለበዓሉ አከባበር ቁልፍ ሚና ይጫወታሉ ከአለባበስ አጋጋጥ አጨፋፈር ጀምሮ ሁሉንም ነገር ለተሳታፊ ሴት ልጆች ልክ መምጣት አለበት እነዚህ ጌጣጌጦች ላይ የሚታየውን የእጅ ጥበብ ግን አለማድነቅ ንፉግነት ነው ይሄ ግንባር ላይ የሚደረገው ድሪ ይባላል በዓሉን በጣም ያደምቀው ይመስለኛል ይሄ አክሰሰሪው በጣም ከቀሚሶቹ ላይ ላሽንዳ ብቻ ተብለው የሚሰሩ ናቸው በሌላ ጊዜ አይገኙም ይሄ ደግሞ ጓጉብ ይባላል አንገት ላይ ትልልቅም ትንሽ መስቀሎችም ባሽንዳው እናረጋለን በጣም ያምራል በጣም ወርጃለሁ ይሄንን ከዚህ ቦታ ሳልወጣ አንዲት ወጣት ሴትን ያሸንዳ በዓልን ከ3 አመታት በኋላ በማክበርሽ ምን ተሰማሽ ብዬ ስጠይቃት በሐዘንና በተስፋ ስሜት ውስጥ ሆና አልቀሳለቀሰችኝ ደስ ይላል እንደዚህ ነው በጣም ደስ ብሎኛል በጣም ከባድ ጊዜ አልፏል ብዙ ህፃናት ይበቃል የሚቀጥለው በዓል እንደዚህ ነው በሚቀጥለው በዓል እንደዚህ ሰላም ሆኖ እንዲከበር በጣም
እፈልጋለሁ። ይቅርታ በጣም ብዙ ኢሞሽናል ነገር አለ። ያለፈው ጊዜ በጣም ከባድ ነው። በጣም ጠንካራ ህዝብና ፎርጊቭ የሚያደርግ እንዳያችሁት በጣም ኢሞሽናል የሚያደርግ ነው። ያው ህዝቡ በጣም ጠንካራና ይቅር ባይም ስለሆነ ነው አሁን እንደዚህ በቀላሉ ነገሮችን አልፎ ወደ ድሮ የመመለስ ፍላጎት የምናይበት ያለ ነውና ቀላል አይደለም፣ ቀላል ጊዜ አይደለም ያሳለፈው። ግን ያው ሁሉም ሰው እንደሚለው እግዚአብሔር ይመስገን እንደዚህ ሰላም ሆኖ አሁን በዓል ለማክበር ስለበቃን በጣም ደስተኞች ነን ነው የሚሉት እንጂ ብዙም ያለፈውን ነገር የሚያወራ ሰው አልሰማውም እስካሁን። ያሁን ሰላም ብቻ ነው እያጣጣምን ያለውና ሰላም እንደናችሁ የድንቅ ቲቪ ተከታታዮች፣ ዛሬ ደግሞ በአሸንዳ ቀን ተገናኝተናል። አሸንዳ ለ3 ቀን በተከታታይ የሚከበር በዓል ነው። የመጀመሪያ ቀን ልጃገረዶች በየቤቱ እየሄዱ አሸንዳ ያሉ ያው ይጠይቃሉ ማለት ነው። ሰዎች የቻሉትን ነገር ዱቄት፣ ብር ወይ የተለያዩ ነገሮች ይሰጣሉ። ሁለተኛው ቀን ደግሞ መንገደኛ የዞሩ አሸንዳ ይላሉ። መንገደኞች ደግሞ ብር ምንም ይሰጧቸዋል ማለት ነው። ሶስተኛው ቀን በግሩፕ ይሆኑና እርስ በርሳቸው ይፎካከራሉ አሸንዳ እየተባባሉ። ከ3 ቀን በኋላ ደግሞ ወደ አክሱም ይሄድና አክሱም ደግሞ አይንዋሪ በመባል ይታወቃል። እሱም እንደዛ ለተከታታይ 3 ቀን ይከበራል ማለት ነው። አሸንዳ ያው ሃይማኖታዊ በዓል እንደሆነ ይታወቃል። ዛሬ በአሸንዳ እለት ጧት ላይ ወደ ተንቤን ከተማ እየሄድን ነው። እዛ ደግሞ ለየት ያለ አከባበር ስላለ ምን እንደሚመስል አሸንዳ በተንቤን እናሳያችሁና ከዛ ደግሞ ከሰዓት ወደ መቀሌ ሄደን አብረን እዛ ያለውን ነገር ደግሞ እናስጎበኛችኋለን። ከድንቅ ቲቪ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። እንኳን ለአሸንዳ በዓል በሰላም አደረሳችሁ። አቢሲኒያ ነኝ። አሁን በተንቤን ከተማ ደርሰናል። እንደምታዩት ከተማው በጣም ሞቅ ብሏል። በጣም ጠዋት ነው። ከተለያየ በተንቤን አካባቢ ከሚገኙት ትንንሽ ከተማዎች የመጡ የተለያየ አይነት የአሸንዳ የባህል አልባሳት የለበሱ ቆነጃጅ ሴቶች እያየን ነው። ተንቤን ከተማ እግሬ እንደረገጠ የበዓሉ ድምቀት በጣም አስደንቆኛል። ድባቡ ህይወትን እንደገና የሚዘራ ነው። ሳላስበው ራሴን በስሜት በባህላዊ ጭፈራ ውስጥ ሰምጬ አገኘሁት። ዜማው፣ ጭፈራው፣ ደስታው ሁሉ በየጥጋጥጉ ያስተጋባል። ለዚህ ደስታ ጾታና እድሜ ሳይለይ ሁሉም ሰው ተሳትፏል። ወጣቱ፣ አዛውንቱ፣ ህፃናት ማን ቤት የቀረ የለም። እያሳለፍኩት ያለውት ጊዜ መግለጽ ከምችለው በላይ ነው ስሜቱ። ይህ የአሸንዳ በዓል በትግራይ ለዓለም የሚያንጸባርቀው በረከት ነው።
እንደምታዩት እንግዲህ በጣም ደስ የሚል ነው ቆይታችን። የአሸንዳ በዓልን ጀምረናል። በጠዋቱ ሞቅ ሞቅ እያለ ነው። እስከ ማታ አንድ ላይ ነው የምንሆነው። አብራችሁ ቆዩ። አንድ ሀሳብ ድንገት ወደ አእምሮ የመጣ ይህንን የደስታ ስሜት ለ3 ረጅም ዓመታት ተነጥቀን ነበር። ሆኖም ያስከፊ ጊዜ አልፎ ባህላችንን በደስታ የምናሳልፍበት ጥሩ ጊዜ በድጋሚ መምጣቱ በጣም ደስተኛ ነኝ። በየቦታው ሲሄድ አስከፊውን ጊዜ የሚያስታውሰኝ አንድም ነገር አልተመለከትኩም። በተቃራኒው ምድሪቱ ደስታ፣ ፍቅርና አንድነት ሞልቷታል። የህዝቤን ጥንካሬና ጽናት በአካል በማየቴ ይበልጥ ተጽናንቻለሁ። ከፍቷቸው ያውቅ ይሆን? የሚወዱት ናቸው አዝነው ይሆን ብዬ ራሴን ጠይቃለሁ። ሆኖም ግን መልሱ የሆነው ሆኗል ነው። ሁሉንም ትተው ወደፊት በተስፋ እየተጓዙ ነው። በእውነቱ የስፍራ በጣም አስደናቂ ነው። ከ3 ዓመታት በኋላ እጄን ባፍ ያስደርጎኛል። እቺን ታሪካዊ ምድረ ትግራይ እውነትም ፈጣሪ ጠብቋታል። ተመልካቾቻችን አሁንም ፕሮግራማችን እንደቀጠለ ነው። አሁን ያለንበት ቦታ የአሸንዳ ተንቤን ከተማ ማለት ነው። የአሸንዳ የሚከበርበት ቦታ ላይ ያለነው። ህዝቡ በደስታ ሲወዛወዝና ሲያዜም ማየት በእውነት ትልቅ ሀሴት ይሰጣል። አንዲት ወጣትን አስቆምኩና በውስጤ ሲመላለስብኝ የቆየውን አንድ ጥያቄ ጠየቅኳት። አሸንዳን ከ3 ዓመታት በኋላ በዚህ ደስታ ማክበር ስሜት ምን ይሆን? የምላሿ ጥልቀት፣ የቃላት አጣጣሏ ውስጤን ተሰማኝ። ጣዕሚ ደስታ ተሰምዕኒ ካውዝ መከራ ሀልፃወፂና ኦሪ ሓይሽ ከዓሚና ሕዚ ሓይሽ ዓሚ ተጫዊትና ኢና እማን ግን መሓዝትና ገለ በረኻ ወፅን እግረን ተወቂዕና ገዛ ቆሲለ ዘለዋ ብዙሕ ስምዒት የተሰምዓና ኣሎ ግን ጣዕሚ ተሓጒሳ ኢና ሓጎስና ንገልፀ ይኽእል ኢና ንዓመ ተደኣ ሙሉእ ብርሃን ኮይኑ ምስ መሓዝትና ምስ ኣሕዋትና ምስ ኩሉ ቤተሰብና መላ ህዝቢ ትግራይ ንጫወት ንስሕቕ ደስ ኢለን ባህልና ክንገልፆ ደስ ኢለን ብጣዕሚ በቃ ደስታ ይስሓብ ወሰን የብሉ ሓጎሰይ ሓጎሰይስ ወሰን የብሉ ንቐፃሊ ካብ ዝብላዓል ጌርና ክነኽብሮ ንቐፃሊ ካብ ኣብሊፅና ዝረዝረ ኸዚ ተሓጒስና ይኮንና ይዛብ ጌርና ኢነና ዝበዓል ዚ ግን ክለክስ ገሊኡ ሓዘን እኒኦ ገሊኡ እውን ክስታይ ኣብ ንብዓት እኒጋና ሕዝብስ ኣይተበለን እኒኦ ግን በቃ ብሓደ ገፁ ስናከሓሓሶ ኢልና ባህልና ንኸይርሳ ኣብዚ ነውዕል ኣለና ለማዓንቲ ዓንደለይ ብጣዕሚ ዘመስግን እዚ ድማ ኣሸንዳ ካብ ቆፅሊ ዝስራሕ ኮይኑ ናይ በዓል ደቂ ኣንስትዮ ኣሸንዳና መግለፂ ኮይኑ ኣሸንዳ ይበሃል። እዚ መቐነዚ ድማ ቃንጃ በተኽ ኣሸንዳ በተለይ ከም ሃማይ ማለት እዩ ተመዛበሊት ስለ ዝኾንኩን ዳርጋ ናብ 30 ዓመት ረሃምቲ ዝወርድዮ ተቋሪዙ ዝፀንሐ ኣብዚ ሕጂ ፅቡቕ ሃዋህው ሰሚዕና ነዚ ኣሸንዳ እዚ ንምብፃሕና ኣነ ብጣዕሚ ተሓጒሰይ ካባና ድማ ወለደና ድማ ሃም ገይሮም ክቕፅል ኣሸንዳና ንክዓቢ ድማ ትፅቢት ካባኹም ካባናን ይፅበ። ከድንቅ ቲቪ ፕሮግራማችን እንደቀጠለ ነው። እንደምታዩት የታንቤን ከተማ በጣም ያምራል። የአሸንዳ በዓል እንደምታዩት በጣም ደስ የሚል ነው። ወደ መቀሌ መሄድ ነበረብን። አሁን ግን በጣም ስላማረን ሁላችንም ቁጭ ብለናል እና የቀሩትን የተወሰኑ ነገሮች እናሳያችሁና ከሰዓት ደግሞ መቀሌ ያለውን ፕሮግራም እናሳያችኋለን። መልካም ቆይታ እንዲሆንላችሁ እመኛለሁ። ከድንቅ ቲቪ አሸንዳ በዓል ጽሕኪ ኣሚን አሸንዳ መይ ተኽሪ የለኹም ናብልዐኪ ኢና ፅቡቕ እዩ ታብልዑን ኢኹም ዋ ገዘና ነስቲ ቱባው የአሸንዳ በዓል አከባበር በተንቤን ከተማ እንዳለ ነው። ህዝቡም ማንነቱን በጥላቻ አልቀየረም። እንደተፈጠረው የዋህ ለሰው ሐሳቢ ነው። ወደ መቀለ ከተማ ለመመለስ እግሬ ቢንደረደርም ተንቤንና ድንቅ ህዝቦቿን ፍቅራቸውን መቼም ላረሳው በልቤ ይዤ ሄዳለሁ። ተመልሼ እስክመጣ ሁሌም ጓጓለሁ። የድንቅ ቲቪ አሸንዳ ልዩ ዝግጅት ከነፍስ ጋር የሚዋሃድ ልዩ ቦታ ያለው ጉዞ እንደሆነ እሙን ነው። በእያንዳንዱ እርምጃዬ ላይ ከጠበቅኳቸው በላይ የሆኑ በጣም አስደሳች ነገሮችን አይቻለሁ። የድንቅ ቲቪ ልዩ የአሸንዳ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ወደ መቀሌ እንሄዳለን። የመቀሌ አሸንዳ ፕሮግራም ደግሞ ምን እንደሚመስል አብረን እናያለን ማለት ነው። መልካም ቆይታ ከድንቅ ቲቪ ጋር። በስራ ምክንያትና ለመዝናናት ብዙ ቦታዎች እጓዛለሁ።
እና ብዙ ሆቴሎች ውስጥ ቆያለሁ። ለኔ ከምንም በላይ ቅድሚያ የምሰጠው ነገር እረፍት ነው። የምቾት ፍላጎቴን የሚያሟላልኝ ቦታ ነው መቆየት የምመርጠው። አንዳንዶች አቃቂር ታውጫለሽ ይሉኛል፣ ግን የምፈልገውን ስለማውቅ ነው። ለኔ ምቾት ክፍሉ ብቻ አይደለም፣ ውስጥ ስላለው ፍራሽ ጭምር ነው። 100% ንጹህ የሆነ ፍራሽ፣ ከፍተኛ ውፍረት ያለው የሚሞሪ ፎም እና ፋይበር ጨርቅ የለበሰ መሆን አለበት። ከሁሉም በላይ ደግሞ ሲነካ ለስላሳ የሆነ የቅንጦት ጨርቅ የለበሰ መሆን አለበት። የጎደለ ነገር አለ? ከበቂ በላይ። መልካም ቆይታ። ቀስተ ደመና ከእንቅልፍም በላይ የኑሮ ዘይቤ ነው። ህይወት ከቀስተ ደመና ፍራሽ ጋር ምቹ ናት። ወደ መቀለ ከተማ በመመለስ ላይ እንዳለን በመንገዳችን ላይ ቆነጃጅት ልጃገረዶች የሚያዘሙትን የአሸንዳ ዜማ ቀልባችንን ሳበውና መንገዳችንን ገታ አድርገን ተቀላቀልን። ያለውን የሰጠን ንፉግ አይባልም ነውና ያለን ሰተን መንገዳችንን ቀጠልን። በጣም ደስ ይላል። ጉዛችን ወደ መቀሌ እየቀጠለ ነው። ግን በመንገድ ላይ በጣም የሚያማምሩ ልጆች አሸንዳ ሲሉ አገኘንና ማለፍ አልቻልንም። ቆምን፣ ከነሱ ጋር ተጫወትን። አሁንም ወደ መቀሌ አብራችሁ ቆዩ። በስተመጨረሻም የዘመነውን የአሸንዳ ማዕከል ወደ ሆነችው መቀለ ከተማ ገባ። ይህ ታላቅ የበዓሉ ፍጻሜ የተካሄደበት ነው። ሁሉም የበዓሉ ድምቀቶች ከሁሉም ሀገራችንና የዓለማችን ክፍሎች የተሰባሰቡ ናቸው። ስፍር ቁጥር ከሌለው ህዝብ ውስጥ ከ90% በላይ የሚሆኑት በሁሉም እድሜ ላይ የሚገኙ ቆነጃጅት ሴቶች ናቸው። የሚታየው ሁሉ አይንን የማያስከድን በጣም አስደናቂ ነበረ። ወጣትና አዋቂ ሴቶች በእህትነት ቋንቋ በአንድ ባህል ተሳስረዋል። በዚህ ሁሉ መሃል አንድ ነገር ሁሉ አለብኝ። አሜሪካን ሀገር ርቄ በመኖርበት ወቅት የጦርነቱ ጠባሳ የህዝቤን ማንነትና አስተሳሰብ በሚያጠፋ መልኩ ትልቅ ተጽዕኖ አሳድሮ እንደነበር ባስብም አሁን ግን እውነቱን አይቼ ልክ እንዳልነበርኩ ተረድቻለሁ። አስከፊው ጊዜ የማይሰበር ማንነትና አንድነት እንደ ህዝብ ሰጥቶናል። በአሸንዳ አከባበር መሃል ላይ ቆሜ ትልቅ ትምህርት እንደተማርኩኝ ማሰብ ጀመርኩኝ። ይህ ህዝብ ይቅር ባይነትን፣ አመስጋኝነትን፣ ተስፋን ይዞ ብሩህ ጊዜ ወደፊት ማየትን አስተምሮኛል። የድንቅ ቲቪ ተመልካቾቻችን ልዩ የአሸንዳ ፕሮግራም ይሄን ይመስል ነበረ። ከዋዜማ ጀምሮ ወደ ተንቤንም ሄደናል። አሁን ደግሞ መቀሌ ተገኝተናል። ከኛ ጋር የነበራችሁ ቆይታ በጣም አዝናኝ እንደነበረ አምናለሁ። በሌላ ፕሮግራም እስክንገናኝ ድረስ በጣም አመሰግናለሁ። አብሬያችሁ የቆየሁት አቢሲኒያ ነኝ። ደህና ሁኑ።